ማለት በቃ እንደዚህ ጓደኛ ወንድም እንደምትይው አይደል? እኔ እንሱዬ በቃ አንቺ እኔ የህይወቴ አጋር እንድትሆኝ ይፈልጋል። በቃ ግልጹን ስነግርሽ በቃ አፈቅርሻለሁ፣ እንሱ አፍቅርሻለሁ። ፕራንክ ምናምን እንደለው እንሱ በዚህ ሰዓት ነው ያልቀልድ። ምን እናት ያጠ በጣም እየጨነቀኝ ነው፣ በጣም እያስጨነቀኝ ነው። እኔ ነገሮች ትንሱ ምን ሆንሽ እናቴ? አንቺ ማለት እናቴ በጣም እየጨነቀኝ ነው። ከቻልክ በእናትህ ወደዛው ሰደን የት ይሰሪያ ወደ መጀመሪያ ወደ ሄድንበት እና እኔ ሳፈቅር ማለት ይህን ስሜት አላውቀውም። በጣም ውስጤ በጣም እየታመመ ነው። ከአንቺ መልስ አልጠበኩም። አይደለም ለምን ይይዛል ታዲያ? አይገባም። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ተመልካቾች፣ እኔ ጋር ሁሉ ሰላም ሁሉ መልካም ነው ማለት ነው። በነገራችን ላይ በጣም ቆይቻለሁ ቻናሌ ላይ ቪዲዮ አለቅም ብዙ ጊዜ ማለት ነው። እና ደግሞ ቻናሌ ላይክ፣ ሼር፣ ሰብስክራይብ አድርጉና ውድ ፋሚሊዎቼ አበረታቱኝ እህት ወንድሞቼ ማለት ነው። በነገራችን ላይ አንዳንድ ጊዜ ራስ ወዳድነት በጣም ያስጠላል ከምንም በላይ ማለት ነው። አላዛር ትላንትና ለእናቱ ስንቱን አፍቅሬያታለሁ ወድጃታለሁ ብሎ ለእናቱ እያወራት ነበረ ማለት ነው። እናቱ ደግሞ እንዴት እያለችው ነበረ። በማግባባት ውስጥ አንዳንድ ጊዜ ፍቅር ይመጣል፣ ቢመጣም ሁሉም ነገር ልክ አለው ገደብ አለው ማለት ነውና እንግዲህ እሷ ለስራ ልለወጥ እናቴንም ልለውጣት ብላ ነው እንግዲህ ከሱ ጋራ መስራት የጀመረችው ማለት ነው። ነገር ግን እሱ ደግሞ ራስ ወዳድነት ነው። ይሄ በጣም ያስጠላል። አንድ ሰው ማለት ነው አይጠበቅም፣ የራስ ወዳድነት ነው። አንድ ሴት ስትመጣ ሌላ ሴት ትመጣለች። በነገራችን ላይ በጣም ነው የሚያሳፍረው ማለት ነው። የሚሰራ ስራ በጣም ነው የሚያስጠላ። በነገራችን ላይ መውደድ ያለው ሰው ልጅ ማንኛውም ሰው ያፈቅራል፣ ማንኛውም ሰው ይወዳል። ሁሉም ግን ልክ አለው፣ ሁሉም ግን ገደብ አለው። አንድ ሰው ደግሞ ራሱ ሲያጠፋ ማለት ነው ይሄ እጁን ይዞ አይደለም ማግባት ከፈለገ አይኑ ጨፍኖ ነው ግጥም ብሎ የሚገባበት ማለት ነውና በነገራችን ላይ ለማንኛውም አላዘር አይዞ ተረጋጋ። ያው ፍቅር እውር ነው የሚባለው። በመግባባት ውስጥ ብዙ ነገሮች ይከሰታል ማለት ነው። በጣም አሁን ስታወሩ እንደ እህት እንደ ወንድም ብላችሁ ቀርባችሁ ብዙ ጊዜ ስታወሩ ማለት ነው ትንሽ ቆይታችሁ ደግሞ ወደ ፍቅር ነው የምትቀይሩ ማለት ነው። እሱም እንደዛ ሆኖበት ይሆናል። እዚህ በፊትም እንግዲህ ከሄለን ጋራ ነበረ፣ ከሄለን ጋራ ቪዲዮ ሲሰራ ነበረ ተረጂ ምናምን እያላት ማለት ነው። እንግዲህ ከሄለንም ጋራ ተለያየ። በስተመጨረሻ ደግሞ እቺ ልጅ ስንቱን አግኝቷት አብሮ እየሰሩ ነበረ። ጥሩ ተመልካች እያላቸው ነበረ። እንደገና ደግሞ ያው እናቱ ማለት ነው አብራችሁ እንድትሰሩ ነው እንጂ ያስተዋወቅኳችሁ ለዚህ ነገር አይደለም እያለችው ነበረ ትላንትና ማለት ነው። ሰው ልጅ እንግዲህ ማለት ነው ፍቅር እውር ነው። በአንድ ወፍ ሁለት ድንጋይ ይባላልና ለማንኛውም ደስ ይላል። ከምንም በላይ ደግሞ ራሴን አረጋጋ። ስንቱ ስትስ ስንቱ ትመጣለች ማለት ነው። ከራስ በላይ ከምንም በላይ ማፍቀርም ያለ ነገር ነው። ራስህን ከምታጠፋ በተረጋጋ መንፈስ በሂደት ነው ሁሉም ነገር። ዛሬም ቢስላለይ ነገ ደግሞ ምን እንደሚፈጠር ምን እንደሚቀየር ሀሳብ አይታወቅም ማለት ነው። ያው ማስመሰል ግን ጥሩ አይደለም። አንድ ሰው ማለት የራሴን አንድ ሰው አልፈልግም ካለ የራሴ ሁኚ በግድ ማለት ወይ ሌብነት ወይን ደግሞ ምን ነበረ ወይን ያ ሰው በግድ የራሴ ሁን ማለት ሌብነት ነው የሚባለውና መጽሐፍ ቅዱስ ላይ ማለት ነው። እና ግን አላዛር ጥሩ ነገር አላረገም ማለት ነው። ቢሆንም የራሴን አጥፍተ ራሴ ነው የምትጎዳ እንጂ ማንንም አትጎዳም። ያቺን ምስኪን እናት መኖር አለብህ ማለት ነው። ብዙ ነገሮችን አልፈህ እዚህ ደረጃ ላይ እንደደረስክ ብዙ ጊዜ ትናገራለህ ማለት ነው። ፎከስ ማድረግ ያለብህ የራስህን ስራና ስራ ብቻ ማለት ነው።
ሰው ልጅ ያው ማፍቀርም ቢኖርም ሁሉም ነገር ደግሞ ገደብ አለው። አንደኛ ነገር ደግሞ በመቀራረብ ሊሆንም ይችላል ማለት ነው። እሷን በምታረገው ነገሮች እሱን በሚያረግ ነገሮች ማለት በጣም ይስባል። እንኳን እሷ ያየ ሰው ራሱ ይስባል የሚሰሩ ነገሮች ማለት ነው። የምታረገው ነገር ማለት በጣም ከባድ ነው። ስትታቀፍ ምናምን ስትል በቃ ልክ ፍቅረኛሞች ነው የሚመስለው። እና አንዳንድ ሰው ስሜት ደግሞ ቶሎ ነው ያው ስሜታማ የሚሆነው ማለት ነው። ያው ስሜቱም ደግሞ ተረርተሽ ማለት ነው አብረሽ እንድትሆኚ መልክቴ ነው ማለት ነው። ነገራችን ላይ እንግዲህ እሷም ገና ልጅ ናት፣ መስራት የምትፈልግ እናት መለወጥ እንደምትፈልግ ትምህርቷን መማር እንደምትፈልግ ነው ሁሌ የምታወራው ማለት ነው። እና ብቻ በጣም ይከብዳል። ሰው ልጅ ብዙ ነገሮችን አሳልፎ እዚህ ደረጃ ላይ ደርሶ በስተመጨረሻ ደግሞ ራሱን እንደዚህ ዝቅ ሲያደርግ በጣም ነው የሚያሳፍረው ከምንም በላይ ማለት ነው። ብዙ ፈተናዎችን አልፎ ነው እዚህ ደረጃ ላይ እንደደረሰ። ነገር ግን አሁን ደግሞ እዚህ ደረጃ ላይ ደርሶ ራሴን አጠፋለሁ እንዴ? ለሴት ብለህ ነው እንዴ ራሴን የምታጠፋ? ሴት ስትሄድ እኮ ሴት ትመጣለች። እና ደግሞ ሀቢባ ጀምራለች ማለት ነው። መጋባትን ጀምራለች። እሷ ላይ መተ እንደምታገኝ ተስፋ አለኝ ማለት ነው። ይሄን ቪዲዮ ሼር ላይክ እያረጋችሁ አላዘርጋ እንድታደርሱልኝ ጠይቃቸዋለሁ ማለት ነው። ማለት ሀቢባ ቲክቶከራ ማለት ነው። ሀቡ ቲክቶከራ እያጋባች ነው ማለት ነው። ከአሜሪካ፣ ከኢትዮጵያ፣ ከካናዳ፣ ከጀርመን፣ ከአውሮፓ፣ ከእንግሊዝ የተለያየ ሀገር ነው የምታጋባው ማለት ነው። እሷ እምቢ ካለች እና ሀቢባ ጋር ቲክቶክ ላይ ማለት ነው። ለማንኛውም ወንድሜ ተረጋጋ፣ ለሁሉም ነገር ማለት ነው። መረጋጋትን የሚያክል ነገር የለም። ራስ ወዳጅ አትሆን፣ የራስ ወዳድነት አትሆን ማለት ነው። ከዚህ በፊትም የራስ ወዳድነት ሆነ ነው ከሄሉ ጋራ እንደዚህ ስታንቋሽሻ ስትሰድባት ምን ስትላት ቤትሽን አሳይኝ ምናምን ሲል ነበረ። ከዚህም በፊትም እሷ በስተመጨረሻ አላሳይም ብላ ስትከራከረው ነበረ፣ ምን ስትል ነበረ። ዛሬ ግን እሷ አንዱ ሸበላ አግኝታ ማለት ነው ታሽቀብጣለች። እሷም ደግሞ በሱ ነው እዚህ ደረጃ ላይ የደረሰችው ማለት ነው። ያው ሰው እርግጥ ሰው ልጅ ይሰማዋል፣ ገባችሁ? እና ኮመንት ደግሞ ጥሩ ነገር ጻፉለት። አይዞ ወንድሜ ተረጋጋ በሉት ማለት ነው። እና ይሄ ቪዲዮ እንዲደርስ ምኞቴ ነው ማለት ነው። ሀቢባ ቲክቶከራ ጋናና ምስት ታገኛለ። ለሳ ብለ ራሴን አታጥፋ። ሲጀመር ደግሞ ሀዋሳ ባህር ውስጥ እኮ ሊገባ ነው እንዴ? ሀላሳ ራት ለምን ትሆናለህ ወንድሜ? ሴት ስትሄድ ሴት ትመጣለች። ለማንኛውም ውድ ፋሚሊዎቼ ላይክ ሼር እያረጋችሁ ማለት ነው። በቅርብ ጊዜያት እንደምታስገቡኝ ተስፋ አለኝ ማለት ነው። እወዳቸዋለሁ። መልካም ጊዜ